እንዲህ ከሚስቀው ከሚጫወተው ቲክቶክ ከፈጠረው ራቼ ጀርባ ለምሳሌ ልጅነት ፎቶውን ያየው ነው በጣም ያለፍከው የመከራ ህይወት አለ አዎ ሰይፍሻ ወደ ኋላ ተመለስ ያንስታስ ምን ይሰማል የሚገርም ሰይፉ አንዳንድ ነገሮች አልፈው ስታወራቸው እንዴት ቀላል ናቸው እውነት ሲወሩ እንዴት ቀላል ናቸው አባቴ እንዴት መሰለ ሰይፍሻ አባቴ ያዴሳ ይባላል እሺ ታዋቂ ዘፋኝ ነው ሆራ አምቦ ባንድን ከመሰረቱ ሰዎች መካከል ነው እሺ የሰው ሰርግ አድማቂ ገንዘብ ያለው የውሸት ሳይሆን በቃ የተቸገረን የሚረዳ ምናምን ሰው ነውና እኔ ደግሞ በስለት የተወለድኩ ለሱ የመጀመሪያ ልጅ ነኝ በስለት የተወለድኩ ልጅ ስለነበርኩ በቃ ማጋነን ይመስላል በነግርህ በጣም አንከባክቦ አሳድጎኝ ጸጉሬ እንደ ህንድ ነበር ሰፈር ውስጥ በቃ እኔ ቱ ቡዳ እንዳይበላ እየተባልኩ ያደግኩ ልጅ እና በቃ የሆነ ገነት ከሚመስል ህይወት ሰድሊ እሱ ሞተ ማለት ነው እሱ ሲሞት ሁሉ ነገር ተቀየረ ሰማይ ተደፋ አዎ እኔ ዛኔ የ5 ዓመት ልጅ ነኝ እሺ ከዛን ችግር ሆነ ኑሯችን እናቴ ምንም የላትም የተማረች አልነበረችም ጭራሽ ይባስ ብሎ ከ5 ዓመት በኋላ እናቴ ሞተች እኔ ትልቅ ነኝ እናቴ ስትሞት 10 ዓመቴ ነው ወንድም በኔ ከኔ በታች አንድ ወንድም አለ ከዛ ትንሽ እህታችን አለች አባቴ ጭራሽ አላያት አባቴ ሞቶ በ3 ሳምንት ነው የተወለደችው እናቴ ደግሞ ስትሞት 4 ዓመት ተኩል ነበር እና በቃ እንዴት ትገልጸዋለህ እስቲ ሰይፍሻ አሁን ለምሳሌ የ11 ዓመት ልጅ ሆነ የቤቱ ኃላፊነት በአጠቃላይ አንተ ላይ ሲሆን ማለት ኃላፊነቱ የሩቅ ነገር ነው እሱን መረዳት ከባድ ነው በ11 ዓመት ሆነ ለሊት 8 ሰዓት ከእንቅልፍ ብንን ብለ ዓለም ላይ ብቻህን እንደሆንክ ማሰብ አንዳንዴ እኔ ያለፍኩት እኮ አይመስለኝም እውነት እኔ አሁን ዛሬ ደስ ብሎኝ ነው ማውራው ለምን እንደማውራው ታውቃለህ ሰይፍሻ ይሄን ታሪክ ሳወራ እግዚአብሔር ይሰበካል ብዬ አስባለሁ ምክንያቱም ይሄን ያደረገልህ እግዚአብሔር ነው ከጨለማ ወደ ብርሃን ያመጣው ምንም ጥያቄ ዛሬ ደግሞ ዳግማ ትንሳኤ ነው ይሄ በጣም ደስ የሚል እና ያኔ እናታችን ስትሞት እኔ የ11 ዓመት ልጅ ነኝ የ11 ዓመት ወደ 11 እየተጠጋው ልጅ ነኝ ታናሽ ወንድሜ 8 ዓመት 7 ዓመት ነው ሀዊ 4 ዓመት ተኩልች ከዛ በቃ እኛ ሳንፈቅድ ነው እሷ የተሰጠችው ወደ ፈረንሳይ እንድትሄድ በጉዲፈቻ እሷን ወደ ፈረንሳይ ወሰዷት የዛሬ ስንት ዓመት ማለት 16 የዛሬ 16 ዓመት እሺ ከዛ በቃ እኔና ቀጮ ይባላል ታናሽ ወንድሜ ያማየው ፎቶ ላይ ማለት ነው አዎ እኔና እሱ ህይወትን ቀጠልን ከዛ እኔ ሰፈራችን አምቦ ነውና አምቦ እግዚአብሔር ሳይደግስ አይጣላም ይባላል ጥሩ ሰፈር ውስጥ ተወልደናልና ሰፈራችን ገበያ ነው እሺ እና እኔ ገበያ ሳሙና ምናምን እሸጣለሁ ወይ ሽንኩርት ምናምን ለቅማለሁ ፊልም ቤት ደግሞ ፊልም በጣም ነበር የምወደው ህንድ ፊልም ታስተረጉማል ህንድ ፊልም የትገኙ ነው የምትሰራው በ11 ዓመቴ እኔ ህንዶች እኛ ሰፈር ገበያ ሲመጡ አብሬያቸው እየሄድኩ እያስተረጎምኩላቸው እቃ እየገዙ ለኔ ብር ይሰጡኝ ነበር ስለዚህ አሁን ሰዎች ሲገቡ ህንድኛው ፊልሙ ላይ ከተነገረ በኋላ ነው እንዲህ ያለው እንዲህ ነው እያልክ የምትሰሩት በእውቀት ነው በግምት ነው በእውቀት ነው ሰይፍሻ ህንድኛ ችለ ህንድኛ ለምጄ እንደነገርኩ ከልጅነቴ ጀምሮ አይ ነበር 11 ዓመት ላይ በደም ፐርፌክትሊ ይችል ነበር እና ፊልሞች በትርጉም ነው የሚታዩት ትርጉም የሌላቸው ቀን ነኝ እንደውም የመጀመሪያ አካባቢ በጣም ሰዎች ሊያምኑኝ ተቸግረው ነበርና እየተረጎምኩኝ እስቲ ጋዜጣውን አምጣ ይላል እና እስቲ ጋዜጣውን አምጣ ብዬ ስተረጉም ጋዜጣውን አንስቶ ሰጠው እንዴራችን አምጣራል ከዛ በኋላ አሁን ተጨባበጡ ብዬ ስተረጉም ተነስተው ተጨባበጡ ከዛ ታመንኩ ከዛ ማላቃት አንዳንድ ነገርም ስትኖር የሆነሽ ነገር ይያልኩ በቃ ከዛ ጥያቄ ቆርስ ያረግ ምን አባታ ያኛላ ልጅዎንን የሚያስተርጉም አንድ ሰው አስታውሳለሁና በህንድ የማይባል ነገር ነበር የሚለን ስለ ወንድ ልጅ አምላክ አለው ያራንዶ ይላሉ በቃ አሁን ሰማለህ አሁን ላይቭ ላይ ባይዘ
እንደውም በጣም ቫይራል የወጣ ነበር ካያችሁት አላቅም። ሺቫኒ የምትባል ልጅ ነበረች ህንዳዊ። እሷን ነው የምናየው አሁን በኋላ ትልከዋለህ። እሺ ከእሷ ጋር ቁጭ ብለን ላይቭ ላይ በህንድኛ እናወራ ነበር። ምን አልካት? ብዙ ነገር እላት ነበር። በቃ ያው ድራማ እንደ ድራማ አይደል? ቆንጆ እንደሆነች እነግራታለሁ። ከዛ እሷም እየቀለደች ነው። ቆንጆ ነች ለማለት ሂማማሊ ማለት እኮ አይደለም ሰይፍሻ። ቆንጆ ነች ለማለት ቱም ቦሆት ሁቡ ሱረት ሆ ቱም ቦሆት ቡዱ ቱም ቱሆ ባባላ አይደለም ሰይፍሻ። ቱም ቦሆ ህንድኛ እኮ በጣም ቆይ ዱምበሽበሽ ሆት ወይ ከሜራኩ ብራት ይሄ ምን ሚል የለም ሰይፍሻ። አረ ሃይማኖቶ ማይሬ ዱምበሽበሽ ሆት ይሄ ምንም የለም እንደዚህ። ዱምበሽበሽ ሆት እሱን ዘፈን አውቀዋለሁ። ልጅ ነሽ ለማለት አይደለም ሰይፍሻ። ቆይ ኦማይሬ ላይ ያለው ህንድኛ አይደለም እንዴ? አለ እዛ ላይ ህንድኛ አለ። አሁን ለምሳሌ እንደውም ሌላ ደግሞ ዲፒሽ እንደ የሚባል እንዴ ወዳጅ ያው ተላሽ እንደውም ተላሽ ሆጊና ከተም ራሱ በአማርኛ ያለው ነው የሚተረጎመው። አያልቀም ራሱ ነው ትርጉሙ። ራሱ አይደለም እኔ ነኝ አሁን በደንብ አውቄ ነገር ትርጉሙ ለማለት ነው። ራሱ ዴት ላይ ፍቅረኛ አለሽ ወይ? ወይ ላይ ፈራቻይ ኦኬ continue later ኋላ ልንገርህ። እጮኛ ሳለሽ ወይ? ነግራኛለች። ፍቅረኛ ካለሽ እዛ ያለ ፈረንሳዊ ነው ወይንስ ኢትዮጵያዊ ነው? ሞሮካዊ ነው። ሞሮኮ እኮ በጣም ወዳለሁ። ሞሮኮ ባዝ እንዴ ሞሮኮ በጣም ጥሩዎች ናቸው። ይመሳሰላሉ ከኛ ጋር በተለይ ሙዚቃ ላይ አሳ በለው የሚለውን ዘፈን አላያችሁ? ሞሮኮ ሲዘፍኑ በጎን በኩል ደግሞ ይዋደዱም ከማን ነው? ከኛ። ለሀዊ መልካም ድል በሏት በእናታችሁ። በጣም እና ጥሩ ስሜት ላይ ነው ያላችሁት። በጣም ያው እግዚአብሔር ላንተ ያደረገውን በመለያየት ስሜት ውስጥ ላላችሁት በአጠቃላይ ያርግ። አሜን። በመከራ ውስጥ ህይወት ቢታለፍም መጨረሻው እንዲህ ደግሞ ሲያምር በጣም ደስ ይላል። የእናንተ ህይወት ልክ ሃፒ ኢንዲንግ እንዳለው ሲኒማ ነው ለኔ እና የሁላችንንም ህይወት ሃፒ ኢንዲንግ ያለው አይነት ሲኒማ ያርግልን። ይሄ ራቺ በፈረንሳይም ስምሽ ሀዊ ነው? አዎ ስሟን አልቀየረችም። ይሄ በራሱ በጣም ደስ ይላል። በነገራችን ላይ ይሄን ፎቶ ስታይ ምን ይሰማሻል? በትዝታ እስኪ ወደ ኋላ ልመለስሽ። መጀመሪያ ሳየው በጣም ደስ ብሎኝ ነበረ። የመጀመሪያ የልጅነት ፎቶ ሳይ ስለነበረ በጣም ደንግጬ ነበር። ለእናቴ ሳሳያት በእርግጠኝነት አንቺ ነሽ አለችኝ። እኔን መሆኔን እርግጠኛ አልነበርኩም። ራሴን ማወቅ አልቻልኩም። ቆንጆ ነበርኩ። I was cute. It's okay. ስለ ተርተር የሚባል ምግብ ሰምቻለሁ ካሁን በፊት። የፈረንሳዮች ነው፣ ክትፎ ይመስላል፣ ከጥሬ ስጋ ነው የሚዘጋጀው ሲባል ሰምቼ ነበረ። ምንድነው እውነተኛ ስሙ? French meat? tartare. የፈረንሳይ ጥሬ ስጋ። እኔ ተርትር ላለው ተርታ ነው ስሙ። እሱንስ ማዘጋጀት ትችላለሽ? አዎ I mean, if